ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ብርሃን ንጉስ እባላለሁ። በዚህ በአካል ጉዳተኞች ጉዳይ ላይ አንዳንድ ነገሮች ለማለት ነው ይህን ፕላትፎርም እየተጠቀምን ያለ ነው። እንግዲህ ዛሬ እንደተለመደው ሁሉ የአካል ጉዳተኞች በአካቶ ጉዳይ ላይ ያሉ ጽንሰ ሀሳቦችን ለማየት እንሞክራለን። እንግዲህ የሰው ልጅ ከጥንት እስከ ዛሬ ባለፈበት የህይወት መንገድ ሁሉ አካል ጉዳተኛ የመሆን አጋጣሚ የነበረ ያለና ወደፊትም የሚኖር ነው። ይህ ማለት በተለያዩ ምክንያቶች የአካል ጉዳት በማንም ሰው ላይ በየትኛውም ጊዜና ቦታ ከጽንሰት እስከ ህልፈት ባለው የህይወት ጉዞ ውስጥ በቅጽበትም ይሁን በጊዜ ሂደት ሊከሰት የሚችልበት ሁኔታ ሰፊ መሆኑ እሙን ነው። ከዚህ የተነሳ የአካል ጉዳተኞች ቁጥር ከጊዜ ወደ ጊዜ እየጨመረ ሲሆን በአሁኑም ወቅት በዓለም አቀፍ የአካል ጉዳተኞች ቁጥር 1.3 ቢሊዮን በላይ እንደሚሆን ይገመታል። ይሄ በጣም ትልቅ ቁጥር ነው። ምናልባትም 16% ከመቶ ነው የሚሆነው። 16% ከመቶ የዓለም ህዝብ አካል ጉዳተኞች መሆኑ በጣም በርካታ ጥናቶች ያመለክታሉ ማለት ነው። በኢትዮጵያም እንደዚሁ የአካል ጉዳተኞች ቁጥር ከ17.6% በመቶ እንደሆነ ይገለጻል። በተጨማሪም ቢያንስ ከሰባት ሰው አንድ ሰው አካል ጉዳተኛ እንደሆነ ብዙ መረጃዎች ያሳያሉ ማለት ነው። እንግዲህ የአካል ጉዳተኞች ብዛት በሚመለከት በተለያዩ ጊዜ የሚወጡትን አሃዛዊ መረጃዎችን ስንመለከት ወጥነት የጎደለውና ከፍተኛ የቁጥር ለውጦችን እየተለመደ መጥቷል። ይህም የሆነበት የራሱ ምክንያቶች አሉት። የመጀመሪያው እንግዲህ ከዚህ ከዋሽንግተን ግሩፕ ኮስችን የሚባለውን የዲስብሊቲ ኢንክሉዥን ስናስብ የዋሽንግተን ግሩፕ ኮስችን የሚባል የዲስብሊቲ ዲስአግሪጌሽን ዴታ የሚሰበሰብበት ትልቅ ቱል አለ። ያንን ቱል መረጃ የሚሰበስቡ ሰዎች፣ መረጃ አናሊሲስ የሚሰሩ ሰዎች ያንን እውቀቱ ስለሌላቸው ያንን ተግባራዊ ስለማይደረግ የሚመጣ እንደሆነ ብዙ ጥናቶችን ያመለክታሉ። ስለዚህ የዋሽንግተን ግሩፖችን ራሱ የቻለ ሌላ ጊዜ እንመጣበታለን። ምን ማለት ነው? እንዴት አፕላይ ይደረጋል? ማን ነው አፕላይ ማድረግ አለበት? የመሳሰሉ መሰረታዊ ጥያቄዎችን ይዘን የምንመለስበት ይሆናል። አንዱ ምክንያት እሱ እንደሆነ ግን ብዙ ጥናቶች ያሳያሉ ማለት ነው። እንግዲህ ይህንን ካልን የአካል ጉዳት ጽንሰ ሀሳብ መረዳት ብዙም ጥቅም እንዳለው በቀላሉ መረዳት እንችላለን ማለት ነው። አካል ጉዳት ማለት ምን ማለት እንደሆነ የሚያሳይ ዓለም አቀፍ ወጥ የሆነ የጋራ ስምምነት የተደረሰበት ትርጓሜ የሌለው ሲሆን የአካል ጉዳተኝነትን ትርጉም ምንነት በየጊዜው እየተሻሻለና እያደገ የሚሄድ ሰፊ ጽንሰ ሀሳብ መሆኑን ብዙ ጥናቶች ያሳያሉ። የተባበሩት መንግስታት ድርጅት የአካል ጉዳተኞች መብት ስምምነት ዩኤንሲአርፒዲ የሚባል መሰረት አካል ጉዳተኛ ማለት የተለያዩ መሰናክሎች ከሚያስከትሏቸው ተጽዕኖዎች የተነሳ ከሌሎች አቻዎቻቸው ጋር በእኩል ደረጃ በማህበረሰቡ ውስጥ ሙሉና ውጤታማ ተሳትፎ እንዳታደርግ ሊገድቡ ከሚችሉ የረጅም ጊዜ በደንብ ያዙኝ የረጅም ጊዜ አካላዊ፣ አእምሯዊ፣ ስነ አእምሯዊ ወይም የስሜት ህዋሳት እክል ወይም እክሎች ያለበት ሰው ነው። ይሄ ዓለም አቀፍ አካል ጉዳተኞች ስምምነት በ2006 ዓ.ም በአውሮፓውያን አቆጣጠር በ2006 ዓ.ም የጸደቀ ኮንቨንሽን ነው። በዚህ ኮንቨንሽን ዲፋይንድ የተደረገ ይሄ ነው። እንግዲህ በአጠቃላይ አካል ጉዳተኝነትን የምንለው በአካል ጉዳተኞችና በህብረተሰቡ መካከል በሚኖር መስተጋብር ውስጥ በሚኖር አካባቢያዊ ይሄ ኢንቫይሮንመንታል አክሰሰብል የምንለው ተቋማዊ ኢንስቲትዩሽናል የምንለው አንድ ተቋም እንደ ተቋም ያሉት ስትራቴጂዎች፣ ፖሊሲዎች፣ ፕሮክላሜሽን፣ ደንቦች፣ አዋጆች የመሳሰሉ ኢንክሉዲንግ ፖርትፎሊዮ አጠቃላይ ወርኪንግ ማኑዋሉ የመሳሰሉ ኢንክሉዲንግ ስትራቴጂክ ፕላን በነገራችን ላይ በደንብ ተቋማዊ ስንል ምንድን ነው የሚለውን እንመጣበታለን። ስለዚህ የስትራቴጂክ ፕላን ሁሉ ጭምር የያዘ ማለት ነው።
ቴክኖሎጂ ስንል የሚሰሩ ቴክኖሎጂዎች ከማናቸው ቴክኖሎጂ ፕሮዳክቶች ለአካል ጉዳተኞች ተደራሽ እና ተካታች አለመሆናቸውን የሚያሳይ የተግባቦት ኦል አባውት ኮሚኒኬሽን ባሪየርስ የምንላቸው በተግባቦት ውስጥ ያሉ ማናቸውን የኮሚኒኬሽን ቱልስ ፕሮዳክትስ ሰርቪስስ የምንላቸው በሙሉ የነሱ ባሪየርስ ማለት ነው የመሳሰሉ ተግዳሮቶች እና የተዛቡ አመለካከቶች በጣም ትልቁ በአመለካከት በአስተሳሰብ ለአካል ጉዳተኞች የምንሰጠው የተሳሳተ ግንዛቤ አለ። ያንን በጣም ስር የሰደደ ነው። በሁሉም ሰው የሚገኝ የተሳሳተ አስተሳሰብ አመለካከት አለ። በእነዚህ ተግዳሮቶች ምክንያት በህብረተሰብ ውስጥ የሚኖራቸው ሙሉ ይሄ ሚኒንግፉል ትርጉም ያለው ተሳትፎና ተጠቃሚነት ሲቀንስ ነው። ይሄ ነው እንግዲህ ዲሰቢሊቲ የምንለው ይሄን ነው። እንግዲህ ኢምፔርመንት አካል ጉዳት የሚለውን በደንብ ካየ ነው። ዲሰቢሊቲ የሚለው ደግሞ ይሄኛውን ዴፊኒሽን ይሆናል ማለት ነው። ሌላ እንግዲህ የአካል ጉዳተኞች መሰረታዊ እና ልዩ ፍላጎቶች እንዲሁም ሰብአዊ መብቶቻቸው ተረድቶ ኃላፊነት በተሞላው ስሜት ምላሽ ወይም አገልግሎት ለመስጠት በእያንዳንዷን የምንሰራት ስራ እንደ ተቋም፣ እንደ ኦርጋናይዜሽን፣ እንደ ካምፓኒ፣ ሲቪል ሶሳይቲ ኦርጋናይዜሽን ሊሆን ይችላል፣ የኮሚኒቲ ቤዝድ ኦርጋናይዜሽን ሊሆን ይችላል፣ የሃይማኖት ተቋማት ሊሆኑ ይችላሉ፣ የገቨርንመንት መስሪያ ቤቶች ሊሆኑ ይችላሉ። በእያንዳንዱ በምንሰጠው ሰርቪስ በምንሰጠው አገልግሎት ትርጉም ያለው ተሳትፎ እንዲኖራቸው ማድረግ የምንችልበት ማለት ነው። እንግዲህ ይህንን ስንል አካል ጉዳተኝነት የዚህ የዲሰቢሊቲ የምንለውን ኮንሴፕት የምንረዳበት መንገድ እጅግ ወሳኝ ነው ማለት ነው። ይህ ማለት በእነዚህ የጽንሰ ሀሳቦች ላይ ያለን አረዳድ ወይም እውቀት ለአካል ጉዳተኞች በምንሰጥ ምላሽ ላይ አዎንታዊ ወይም አሉታዊ ተጽዕኖ ሊኖረው ይችላል ማለት ነው። ስለዚህ በደንብ በእውቀት በመረጃ በክህሎት የተሞላ ሰርቪስ አገልግሎት እንድንሰጥ ሁሉም ሰው የዚህ የዲሰቢሊቲ ኢንክሉዥን አዌርነስ ትሬኒንግ ያስፈልገዋል። አካቶ ስንል ምን ማለት ነው? ማን ነው የምናካትተው? እንዴት? ዋት አር ዘ ሜተድስ ቱልስ ስትራቴጂስ የመሳሰሉ በኋላ በእያንዳንዷን እንመጣበታለን። እያንዳንዱ ምንድን ነው ኪ ስትራቴጂስ እንዴት አድርገን ነው ኢንክሉዥን የምን ራሱን የቻለ በደንብ እንመጣበታለን። እንግዲህ ሰዎች አካል ጉዳትና አካል ጉዳተኝነትን የሚረዱበት መንገድ እንደሚኖርበት አካባቢ፣ ባህላዊ እሴቶች፣ እድገት እንዲሁም ጊዜ የሚለይ መሆኑ ሊታወቅ ይገባል። ስለሆነም የአካል ጉዳተኝነት ጽንሰ ሀሳብ በየጊዜው እያደገ የሚሄድ ማህበራዊ እውነታ እንደመሆኑ መጠን አሁን ከምንገኝበት የአስተሳሰብ ደረጃ አንጻር የነዚህን ቁልፍ ቃላት ትርጓሜ ተርሚኖሎጂ የምንለው የአፕሮፕሪየት የሆነ ተርሚኖሎጂ እና ጽንሰ ሀሳብ ሊኖረን ይገባል እና ያንን አስተሳሰብ ወቅታዊ ሳይንሳዊና እያደገ የሚሄድ ፕሮግሬሲቭ የሆነ አስተሳሰብ ይኖረናል እንደ ተቋም፣ እንደ ካምፓኒ፣ እንደ ኦርጋናይዜሽን ማለት ነው። ሁላችን ያንን በደንብ መያዝ አለብን። ስለዚህ አካል ጉዳት ስንልስ ምንድን ነው የሚለውን በደንብ ኢምፔርመንት የምንለው አሁን በዲስብሊቲ በደንብ አይተነዋል። አካል ጉዳተኝነት የሚለውን ኢምፔርመንት የሚለውን ደግሞ አካል ጉዳት ማለት በተፈጥሮ ወይም በሰው ሰራሽ በሆነ ምክንያት የሚያጋጥም የአካል፣ የአእምሮ፣ የአይን፣ የጆሮ ወይም የመሳሰሉ ጉዳት ሲሆኑ እንግዲህ ውጤቱም የአንድ ሰው አካላዊ ሁኔታ ማለትም የአካል እንቅስቃሴ የሞቢሊቲ የምንለው ከአንድ ቦታ ወደ አንድ ቦታ ከአንድ ስራ ቦታ መንገድ፣ ትራንስፖርት ወዘተረፈ ሊሆኑ ይችላሉ። የእንቅስቃሴ እክል ውስንነት ሊያመጣ ይችላል። የአይነ ስውርነት ሊያመጣ ይችላል። የመስማት መሳን እንዲሁም የአእምሮ እድገት ውስንነትና መሰል ጉዳቶችን ያስከትላል። አካል ጉዳት በአይን የሚታይ ወይም የማይታይ ሊሆን ይችላል ማለት ነው። ቅድም የዋሽንግተን ግርብ ኮስትን ያልኳችሁ በአይን የሚታይ እና የማይታይ ሁሉ በደንብ እንድናውቅ በተለይ የማይታዩ ላይ እንድናውቅ የሚረዳ ይሄ ኢንቪዚብል የሆነ ኢምፔርመንት ሁሉ የምናውቅበት ትልቅ ቱል ነው ማለት ነው። ይህን ስንል በቀጣይ ፕሮግራሞቻችን ደግሞ አካል ጉዳት
ታይፕ ኦፍ ዲስብሊቲ የሚለውን በደንብ እናያለን። ከዛ የሞዴል ኦፍ ዲስብሊቲ የምንል በደንብ እናያለን። እናመሰግናለን። ሼር አድርጉት፣ ላይክ አድርጉት። ጥያቄያችሁ ኮመንት ካለ ይጠቅመናል። በዚህ አካል ጉዳተኞች ጉዳይ ላይ የተለያዩ የአድቮኬቲንግ ስራዎች፣ የውትወታ ስራዎች መስራት ይጠበቅብናል። ምክንያቱ የአካል ጉዳተኞችን ጉዳይ የሁላችን ጉዳይ ነው። ሁሉም ሰው በዚህ ጉዳይ ላይ በደንብ ትኩረት ሊሰጠው ይገባል እንላለን። እናመሰግናለን።